ቸልሲ ከአርሰናል ነገ ይጫወታል። ቸልሲ እንደሚታወቀው ምንም ትልቅ በተባለ ቲም እንደገና ደግሞ ግምት በተሰጠው ኮንሲስተንሲ አለው በተባለ ቲም ፊት ለፊት ኢንፌሪዮሪቲ ስሜት ወይ ደግሞ ነርቨስነስ ወይ ደግሞ የተለያዩ የበታችነት ስሜት የማያሳይ ቲም ነው። እየሳቁ እየተጫወቱ እንደ ልባቸው የትኛዋንም ቲም ማንበርከክ እንደሚችሉ የትኛውም አሪፍ የተባለን ቲም ግምት የተሰጠውን ቲም ማሸነፍ እንደሚችሉ ማንበርከክ እንደሚችሉ በተደጋጋሚ ቸልሲዎች አሳይተዋል። ቸልሲ ኳሊቲ ተጫዋቾች ኤክሰስ በሆነ መልኩ አለው። በየትኛውም ፖዚሽን ላይ ትርፍ ተጫዋቾች ብዙ ተጫዋቾች አሉ። ኤንዞ ማሬስካ መርጦ ማስገባት የሚችልበት ነገር ነው ያለው። ቸልሲ በአርሰናል ፊት ነገ ምንም እንደማይፈራ ምንም እንደማይንበረከክ ቸልሲ ተጫዋቾቹም እንደገናም ደግሞ የቸልሲ ታሪክ ያስረዳል። አርሰናል ምርጥ ቲም ነው። ጥሩ ኮንሲስተንሲ ያለው እስካሁን በታዩት ቡድኖች ሁሉ እንደ አርሰናል ያለ በቻምፒዮንስ ሊግም በፕሪሚየር ሊግም የለም። ኮንሲስተንሲውን ጠብቀው ኳሊቲያቸውን ጠብቀው ተዋህደው የሚገርም ኳስን ጥሩ የማጥቃት ሂደትን እያካሄዱ የሚያስገርም ለደጋፊዎች በጣም ደስ የሚያሰኝ ለተቃዋሚዎች ደግሞ የሚያሳዝን አጫዋትና ሂደት ላይ ነው ያሉት፣ ከፍታ ላይ ነው ያሉት። ግን ይህ እንዳለ ሆኖ ቸልሲ ደግሞ በምንም አይነት መልኩ በየትኛውም አመለካከት በየትኛውም አካሄድ ቸልሲን ግምት አለመስጠት ትልቅ ስህተት ነው የሚሆነው። ቸልሲን አያሸንፍም ብሎ መደምደም፣ ቸልሲ አቅም የለውም ብሎ መደምደም ሞኝነት ነው። ምክንያቱም ቸልሲ አቅም እንዳለው ቸልሲ አሳይቷል። ተጫዋቾቹ ድንቅ ብቃት ያለው ተጫዋቾች እንዳካተተ አሳይቷል። ኤንዞ ማሬስካ ደግሞ ድንቅ የሆነ ታክቲሻን እንደሆነ አሳይቷል። ታክቲኩ ሲሰራለት ታክቲኩን ሲያገኘው ማንንም ቲም እንደሚያንበረክኩ ኤንዞ ማሬስካ በአይምሮ አሳይቷል። ታክቲሻን እንደሆነ ተጫዋቾቹን ኳሊቲ እንዳላቸው የኮንፊደንስ ችግር እንደሌላቸው አሳይተዋል። ትላልቅ ቲሞችንም እንደሚያሸንፉ ስላሳዩ ቸልሲም እኩል ግምት እንደ አርሰናል ሊሰጠው ይገባል። ጨዋታው እንዲፈርድ ግን ከጨዋታው በፊት ደግሞ አርሰናልም ለቸልሲ ያለው ግምት በፍጹም እንዳይወርድ መጠንቀቅ አለበት። ቸልሲ እንደገናም ደግሞ በፕሪሚየር ሊጉ ሁለት ሞር ጨዋታ ነው ከአርሰናል ይልቅ የተሸነፈው። አርሰናል 1 የተሸነፈው፣ ቸልሲ ደግሞ 3 የተሸነፈው። መሀላቸው 6 ነጥብ አለ። ነገ ደግሞ ጨዋታውን አይተን እንዝናናበታለን። ቸልሲ መሀል ላይ ፍሎ ማድረግ ከቻለ መሀል ላይ ያሉ ተጫዋቾች ለዊንገሮቻቸው በደንብ ኳስ ማቀበል ከተቻሉ ወደፊት ቻርጅ ማድረግ ከቻሉ ቸልሲ በቂ እድል አለው። የማሸነፍ እድሉንም ማስፋት ይችላል።